እስኪ ስለ አንድ የካፕከትን የላይቲንግ ፊቸር ላሳያችሁ። በመጀመሪያ ካፕከት ያለንን ካፕከት እንከፍታለን። ቀጥታ ዳውንሎድ ያደረግነውን ቪዲዮ እኛ አጀስት ከምናደርገውን ያን ፊቸር ተጠቅመን ልዩነቱን ለማወቅ ማለት ነው። በመጀመሪያ ባክግራውንድ የሆነ ባክግራውንድ ፎቶ ኢሜጅ እናግባና ለምሳሌ ይሄን ሴሌክት እናድርግ። አዝ ባክግራውንዱን ትንሽ ጎተት እናደርገዋለን ማለት ነው። ልክ እዚህ ላይ አንድ ኦቨርሌይ እንጨምራለን ማለት ነው። ልክ እዚህ ላይ የሆነ ቪዲዮ ጭነን እንይስኪ ለምሳሌ እቺኛው አድ እንበል። ከዛ ትንሽ ጎተት እናድርገው። ልክ ኦቨርሌይ አድርገናል ማለት ነው። ልክ ኮፒ እንዳደረግነው ይህንንም በተመሳሳይ እላዩ ላይ ሳብ እናደርገዋለን ማለት ነው። ከዛ አንዱን ቪዲዮ እንመርጥና አንዱን ቪዲዮ ሴሌክት አድርገን ካፕከት ከያዛቸው ፊቸሮች ግሪን ላይት የሚለውን ሄደን እችኛዋን እንመርጣለን ማለት ነው። ግሪን ላይቷን ነክተን በብዙ አማራጭ ከሰጠን ኦፕሽኖቹ ላይ ልክ በሰጠን ልክ ማለት ነው እየነካን አፕላይ አድርጎ እስኪጨርስ ፊቸሩን ትንሽ እንጠብቀዋለን ማለት ነው። ልክ አፕላይ አድርጎ እንደጨረሰ አሁን ላይቱን ራሳችን መለየት እንችላለን ማለት ነው። ለምሳሌ ይሄኛው እሱን በሰጠን በመጀመሪያው ኦፕሽን ላይ ማለት ነው ሴሌክት ባደረግነው የየትኛውን ኳሊቲ ይበልጣል ማለት ነው። የታችኛውን ቪዲዮ ወይም ደግሞ የታችኛውን ኢሜጁ ላይ የተለየና ሃይ ኳሊቲ አለው ማለት ነው። እንዲሁ ለበለጠ ወይም ደግሞ ሌላ ኳሊቲ ከፈለግን ደግሞ ልክ በዚሁ ልክ ማለት ነው ተመሳሳይ እንመርጣለን ማለት ነው። ኳሊቲውን ካልተመቸን እዚህ ጋር ገብተን አጀስት ማድረግ እንችላለን ማለት ነው። ቪዲዮውን ከተመቻችሁ ላይክ እና ሼር እንዳትረሱ። ቴንክ ዩ